ሰው እግዚአብሔርን ለማታለል የሚሞክርበት የጸሎት ክፍል። እግዚአብሔርን ለማታለል የምንሞክርበት ጸሎት። ሰው እግዚአብሔርን ያታልላል እንዴ ብላችሁ ትጠይቁ ትችላላችሁ። መልሱ አዎን ይሞክራል ነው። እሱን ለማየት እንሞክራለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጸሎት ማለት ያጣነውን የምንቀበልበት፣ ክፉን የምናስወግድበት፣ በአጠቃላይ ከአምላካችን ከእግዚአብሔር ጋር መነጋገር የምንችልበት የሕይወት መስመር ማለት ነው። ለምሳሌ በዘመናችን ሩቅ ቦታ ያለ ሰው በስልክ ሲፈልግ፣ በድምጽ ሲፈልግ እየታየ መነጋገር እንደሚችል ሁሉ እኛም ምንም እንኳን የሰራዊት ጌታ ልዑል እግዚአብሔር የቅርብ አምላክ እንጂ የሩቅ አምላክ ባይሆንም ከእርሱ ጋር መነጋገር የምንችልበት ታላቅ ስጦታ ጸሎት ነው ማለት ነው። ነገር ግን የሰው ልጅ ለስልክ የሚሰጠውን ትኩረት ያህል ለጸሎት ስለማይሰጥ ብዙ ጊዜ ጸሎቱ ውጤት ሲያስገኝለት አይታይም። ለምሳሌ አንድ ሰው ውጭ ሀገር ካለ ከሚወደው ሰው ጋር ስልክ መነጋገር ከጀመረ ሐሳቡን ሳይበታትን ሌላ ሰው የሆነ ነገር ፈልጎ ጥያቄ ቢጠይቀው እንኳን ስልኩ ሳይዘጋ መልስ ይሰጠው ዘንድ ፈቃደኛ አይሆንም ማለት ነው። ለምንጸልየው ጸሎት ይህን ያህል ትኩረት ብንሰጥ አይደለም ለራሳችን ለብዙዎች መልስ ማሰጠት እንችል ነበር። ይህንንም ጸሎት እንዲህ ብላችሁ ጸልዩ ብሎ ያስተማረን ራሱ ባለቤቱ መድኃኔዓለም ክርስቶስ ነው። አንትሙሰ ሶበ ትጸልዩ ከመዝ በሉ፣ እንግዲህ እናንተስ እንዲጸልዩ ብሎ ምን መጸለይ እንዳለብን በሰማያት የምትኖር አባታችን ሆይ ብለን መጥራት እንዳለብን የማቴዎስ ወንጌል ምዕራፍ 6 ቁጥር 9 ላይ በመናገኘው ታሪክ አስተምሮናል ማለት ነው። በመሆኑም አምላካችንና ፈጣሪያችን ጌታችን ብለን አርቀን ሳንጠራው አባታችን ብለን አቅርበን እንድንጠራውና የሚያስፈልገንን ሁሉ መጠየቅ እንድንችል ፍቅር የተሞላበት ጸሎት አስተምሮናል ማለት ነው። ፍቅር የተሞላበት በፍቅር የተሞላ የይቅርታ ጸሎት ሁሉን አቅፎ የያዘ የ81ዱን መጻሕፍት ምስጢራቸውን ሁሉ አቅፎ የያዘ ታላቅ ጸሎት አስተምሮናል ማለት ነው። ይሁንና እሱኛን ከወደደበት ጽኑ ፍቅር የተነሳ እኛም እግዚአብሔር ለኛ ያለውን ፍቅር አውቀናል፣ አምነንም አለ። እግዚአብሔር ፍቅር ነው፣ በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል ይላል አንደኛ ዮሐንስ ምዕራፍ 4 ቁጥር 16 እንዳለ ወንጌል ቅዱስ ዮሐንስ ካስተማረን የጸሎት ክፍል ውስጥ ባለማስተዋል ስለምንጸልይ ነው እንጂ እግዚአብሔርን ለማታለል እየሞከርን የምንጸልየው ስንኝ እንዳለ ልንረዳ ያስፈልገናል ማለት ነው። ይህም እኛም ደግሞ የበደሉንን ይቅር እንደምንል በደላችን ይቅር በለን የማቴዎስ ወንጌል ምዕራፍ 6 ቁጥር 12 ይላል። እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን። እስኪ ይህን ቃል እንመርምረው። የበደሉንን ይቅር ብለናልና ይቅር በለን እያልን ነው። እውነት እንደ ቃላችን ይቅር ብለናልን? ቂም በቀልስ በውስጣችን የለምን? ይህንንስ እግዚአብሔር አያየምን? ለዚያም ነው ቅዱስ ዳዊት ልጁ ጠቢቡ ሰሎሞንን እንዲህ ብሎ የሚያስጠነቅቀው እግዚአብሔር ልብን ሁሉ ይመረምራልና የነፍስንም ሐሳብ ሁሉ ያውቃልና የአባትን አምላክ እወቅ፣ በፍጹም ልብና በነፍስህ ፈቃድም አምልከው፣ ብትፈልገው ታገኘዋለህ፣ ብትተወው ግን ለዘላለም ይጥልሃል። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 28 ቁጥር 9። ስለዚህ በውስጣችን ቂም በቀል ይዘን ለመበቀልም ቀን ጊዜና ቦታ እየጠበቅን እኛም ደግሞ የበደሉንን ይቅር እንደምንል በደላችን ይቅር በለን እያሉ መጸለይ በፍጹም የማይታለልን እግዚአብሔር ለማታለል ሞክር አይደለምን? አንዳንድ የሰው ልጅ ሲከፋ እንኳን ምክንያት አግኝቶ በድሎኛል ብሎ ያሰበውን እንዲሁ ጊዜና ቦታ ከገጠመው ማድረግ የማይገባውን ከማድረግ ወደ ኋላ እንደማይል በሚከተለው ታሪክ መመልከት እንችላለን። ስንክሳር ዘወርኀ ኅዳር 14 ላይ የምናገኘው የአባ መርትያኖስ ታሪክ ይህንን ያስረዳናል ማለት ነው። አባ መርትያኖስ ታላቁ አባት አባ መርትያኖስ ወደ ገዳማቸው እየሄዱ በነበረበት ሰዓት አንድን ሊቀብሩት ያሉትን ሰው ሙቶ ሊቀብሩት ያሉትን ሰው ይዘው ሲሄዱ አንዱ ሰው ደግሞ ከዚህ ሰው ዘንድ ገንዘብ አለኝ፣ ብር አለኝ፣ ስለዚህ ገንዘቤን ካልከፈለኝ አላስቀብርም ሲል ይደርሳሉ። አባ መርትያኖስም ምንድነው ይሄ ሰው የሚለው? ይሄ ሰው ሊቀበር ወደ ቀብር እየወሰዱት ነው። ይሄኛው ደግሞ
የሚናገረው ነገር ምንድነው ብለው በጠየቁ ሰዓት አላስቀብርም እያለ ነው፣ ከእርሱ ዘንድ ገንዘብ አለኝ እያለ ነው ብለው ሲነግሯቸው አባ መርትያኖስም ቀረብ ብለው ልጅ ይህን ዓለም ተሰናውቶ እየሄደ እንደሆነ አንተ ሳታዝንም በአንተስ ነገ ይሄ አይደርስምን ቢሉትም ይሰማ ዘንድ ፈቃደኛ አልሆነም። አላስቀብርም ባለና በጨከነም ሰዓት ልቡን በከፋ ሰዓት አባ መርትያኖስ ወደ እግዚአብሔር ያመለክታሉ። እግዚአብሔርም የዛን ሰው ነፍስ ይመልሳታል ማለት ነው። ያም ሰው ከሞተበት ይነሳል። አባ መርትያኖስም ይጠይቁታል፣ በእውኑ ከዚህ ሰው ዘንድ ገንዘብ አለብህን? ብርስ አበድሮሃልን? ብለው ቢጠይቁት ሕያው እግዚአብሔርን በፍጹም ከሱ ዘንድ አንዳች ነገር የለብኝም ይላል። ያም ሰው አንገቱን ይደፋል። አንገቱን በደፋ ጊዜ አባ መርትያኖስ ይገስጹታል። ያም ሰው ነፍሱ ከስጋው ትለያለች ማለት ነው። የዚያን ሰው ነፍስ የመለሱ ቅዱሳን መላእክት የዚህን ሰው ነፍስ ይዘው ይሄዳሉ። ያ ሰው ሊቀበርበት በነበረው ጉድጓድ ይሄኛው ሰው ሲቀበር ታሪኩ ያስረዳናል ማለት ነው። ስለዚህ የሰው ልጅ ሲከፋ አይደለም በድሎኛል ብሎ ያሰበውን ማድረግ የሌለበትን ሁሉ ማድረግ የሚችል እንደሆነ በዚህ ታሪክ እንረዳለን ማለት ነው። ስለዚህ በሚገባ ማስተዋል እንችል ዘንድም እሱ ራሱም ይህን አስተምሮናል ማለት ነው። አምላካችን ይህን አስተምሮናል። የማቴዎስ ወንጌል ምዕራፍ 18 ቁጥር 23 ላይ ስንመለከት ስለዚህ መንግሥተ ሰማያት ባሮቹን ሊቆጣጠር የወደደ ንጉሥን ትመስላለች ይላል። መቆጣጠርን በጀመረ ጊዜ እልፍ መክሊት ዕዳ ያለበትን አንድ ሰው ወደ እርሱ አመጡ። የጌታው ዕዳ ያለበት ሰውን አመጡ ይላል። የሚከፍለውን ቢያጣ እርሱና ሚስቱ ልጆቹም ያለውን ሁሉ እንዲሸጥና ዕዳው እንዲከፈል ጌታው አዘዘ። ስለዚህም ባሪያው ወርቆ ሰገደለትና ጌታ ሆይ ታገሰኝ፣ ሁሉንም እከፍልሃለሁ አለው። የዚያም ባሪያ ጌታ አዘነለት፣ ለቀቀው፣ ዕዳውንም ተወለት ይላል። አዘነለት። የዚያ ባሪያ ጌታ ምን አለ? አዘነለት፣ ዕዳውንም ተወለት፣ ለቀቀው። ነገር ግን ያ ባሪያ ወጥቶ ከባሮቹ 100 ዲናር ዕዳ ያለበት አንዱን አገኘና ዕዳህን ክፈለኝ ብሎ ያዘናነቀው። ስለዚህ ባሪያው ወርቆ ታገሰኝ፣ ሁሉንም እከፍልሃለሁ ብሎ ለመነው ይላል። እርሱም አልወደደም፣ ግን ሂዶ ዕዳውን እስኪከፍል ድረስ በወህኒ አኖረው። ባልንጀሮቹ የሆኑ ባሮችም ያደረገውን አይተው እጅግ አዘኑ። መጥተውም የሆነውን ሁሉ ለጌታቸው ገለጡ። ከዚያ ወዲያ ጌታው ጠርቶ አንተ ክፉ ባሪያ ስለለመንህ ያን ዕዳ ሁሉ ተውሁልህ፣ እኔ እንደማርሁ ባልንጀራ የሆነውን ያን ባሪያ ልትምረው ለአንተ ሳይገባህምን አለው። ጌታውም ተቆጣና ዕዳውን ሁሉ እስኪከፍል ድረስ ለሚያሰቃዩት አሳልፎ ሰጠው ይላል። የማቴዎስ ወንጌል ምዕራፍ 18 ቁጥር 34። ማን ያልበደለ እግዚአብሔርስ ያልተወለት ብንቆጥረውስ በደላችን መክፈል እንችላለን? የዚህ ሁሉ መነሻ የሆነው አዳምን ብንመለከት ዕዳዬን ልክፈል ቢል ምንስ መክፈል ይችል ነበር? እኛስ የተገዛንበት የደም ዋጋ፣ ለተቆረሰ ሥጋ፣ ለፈሰሰ ደሙ ምን አይነት ዋጋ መተመንና መክፈል እንችል ይሆን? የእርሱም ትእዛዝ አንድና አንድ ነው፣ እንደወደድኋችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ እሰጣችኋለሁ ይላል። ዮሐንስ ወንጌል ምዕራፍ 13 ቁጥር 34። ዓለምስ በመከራው ጥንቅጦ የወጣው ይህንን ሕያው ቃል ወደ ጎን ማለቱ አይደለምን? ስለዚህ ይቅር ያለንን አምላክ አስበን የበደሉንን በእውነትና በተግባር ይቅር ብለናቸዋለን። ምክንያቱም ቢያንስ በቀን አንድ ጊዜ ወይም 2 ጊዜ አቡነ ዘበሰማያት አባታችን ሆይ ሳንል አንውልምና በቃላችን የበደሉን ይቅር ብለናልና አንተም ይቅር በለን እያል በፊቱ እንቆማለን። እርግጠኞች ነን ይቅር ብለናል። በውስጣችን ቂም በቀል የለምን? እንዲህም ብሎናልና ልናስተውል ያስፈልገናል። ከናንተ እያንዳንዱ ወንድሙን ከልቡ ይቅር ካላለ እንዲሁም ደግሞ የሰማይ አባቴ ይቅር አይላችሁም። የማቴዎስ ወንጌል ምዕራፍ 18 ቁጥር 35። ስለዚህ ልናስተውል ያስፈልገናል ማለት ነው። የጌታ ልብ ይዘን በፊቱ ያለ ወቀሳ እንቆም ዘንድና ወደ እሳትም ከሚያስጥል ፍርድ በቸርነቱ ያድነን ዘንድ የእርሱ ቸርነት፣ የእናቱ ድንግል ማርያም አማላጅነት፣ የቅዱሳን ተራዳኢነት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።